ዛሬ እንግዲህ ፍሌክስ የሚጨርሰው ዳኒ ነው። እስቲ ያስገቡት። ዳኒ እኔ ፍሌክስ መጨረስ አልፈልግም። ለምን ልቀቁኝ፣ ልቀቁኝ። ናቁጭ ባግዲ ናኔ ፍሌክስ የምጨርሰው ኮቺ ይኸውልህ፣ ልንገርህ በእናትህ እግሬን ያመኛል። ይኸው ህመም የለውም፣ በስ ህመም የለውም። ሰባራ ነኝ፣ መጨረስ አልፈልግም። በእናትህ ኧረ በእናታችሁ ካብያለን እንደምማረው ካብዬ እኮ ነው የምማረው። ኧረ በእግዚአብሔር ከፍለስ ቢሆን ታዲያ ይሄንን ካለ ያማል፣ ኮቺ ያማል። በእናትህ ወይኔ በቅድስት ድንግል ማርያም ይዤዋለሁ። በእግዚአብሔር እኩል እናድርገው። ሳሚ ግፋ ብሮ በእናትህ ምን ላድርግ? የሳቦም ትእዛዝ። ኧረ በእግዚአብሔር እግሬ ተበጠሰ እኮ ኮች። ኧረ በእናትህ ምሳም አልበላሁም። አታልፉኝ፣ አደከማችሁኝ እኮ አታ በቃ ኮንዲሽን በኢየሱስ ስም ማዬ አካላቴ ሁሉ ተሰባበረ እኮ አታ በእናትህ በእግዚአብሔር አታ በማርያም በእናትህ የፈለጋችሁትን አይነት ታክቲክ ብትጠቀሙ ዋንጫውን አበሉትማ። አቶ ኦዲጋርድ አይቷል ማለት አይቷል። ሻሺ ወያ ስታዲየማችሁ አይጥ በይጥ ነው። ሁለተኛ እንደሆናችሁ ትጨርሳላችሁ። ይሄንን አመት አታሸንፉም መቼ። በጣም ይቅርታ እናቴ። ምን ላድርግ? መኪናሽን አቁመሽ ግቢ እኮ ያልኩሽ። እንደምታዩ ፒስታውን ሰፈራችን ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ህይወት በደላላ ኮሚሽን ምን ላድርግ? ምን ብዬ ላሰራው ነው? ወሬኛ ነው ባክህ። አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታየዋለሽ። አሁን ከ5 ደቂቃ በኋላ ራሱ ነገርኩህ። እኔ መንጃ ፈቃድ ያለው ሰው ነው የምፈልገው። ካዲላክ እና ፎርዳን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላችሁ ተጠበቀው ጎን ለጎን ማለት ነው። ማርሽ ዲፈንስ በእውነት BMW። ስለዚህ ለሾፒንግ የሚወጣ ካዲላክ እና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት ውስጥ በእውነት አሳዝንሽ። አንቺ ትልልት ነው ያርክሽ ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ? አዎ ጸባዩ ካማረ ያው እንግዲህ አይደለም ያምታል በቃ የምርሽ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድል አለው ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። ይዘህ ትመጣለህ? አዎ እድል አለው። እንሂድ በቃ። ጥበቃውስ ስሚ ደላላ እንጂ መሀይም አይደለሁም። የወጣልኝን ሎተሪ አሳልፌ የምሰጠው እንዴ ኮሚሽን ስራ ይሻላል። ይኩም ይሻለኝን ያውቃለሁ። እንዴ ምንድን ነው የሚሻለው? ካዲላክ ያኔ ፍቅር እሺ፣ ዛሬ የምፈልገውን ንገረኝ። የምፈልገውን ነው ማረግልኝ። በእውነት እንዴ እውነት የምፈልገውን ነው ማረግልኝ። ወይኔ ጉዲ! እኔ እንዳያጣላኝ ነገር የኔ ፍቅር፣ እኔ ጠይቄሽ እምቢ ካልሽኝ እንቆራረጣለን። አንተ ደግሞ ያማን እንዴ የምፈልገውን ችግር የለም። እኔ የምፈልገውን የምትፈልገው አንተ የኔ ፍቅር ያማረኝ ነገር አለ። እኔ አላምንሽም አይልኝ። አንተ ምን ነው ነገር በኋላ እንዳያጣላ እኔ ተናግሬያለሁ። የፈለኩትን ምንም ነገር ቢሆን ላንተ የኔ ቆንጆ የኔ ፍቅር ካልሽማ እኔ እርጥብ አምሮኛል። እርጥብ ግዢልኝ። እርጥብ እንከቦድ ምን ጅብ ነው እናታችሁ? እርጥብ ትላለህ እንዴ? ይገዛልሃል ገሶ የኔ እናት ዛሬማ እንጂ ቤዛ ጭራሽ ቤት ሲሆን ከሌላ ሰው ጋር ቺት ታደርጊብኛለሽ። አባ አንተንማ እገልሃለሁ። ናውጣ አንተን አውጣ እገልሃለሁ። ዛሬ ጨርሳለሁ። እንዴ ተረጋጋ። ናውጣ ለአንዴና ለመጨረሻ ጊዜ በቃ ጨርሷለሁ። እሺ ና ወደዚህ። አንተን አልምርም። ዛሬ እገልሃለሁ። ና ጠጋ በላ ወደዚህ። እገልሃለሁ ዛሬ በጉልበት እባክህ የኔ አባት። ለካ ከደህና ሰው ጋር ነው ቺት የምታረጊብኝ። እኔ እኮ መጥፎ ሰው ላይ እንዳትወርቂብኝ እኮ ነው። ከመልካም ሰው ጋር ነው የምትወሰልችው። የኔ ጌታ በጣም ይቅርታ ረበሽኳችሁ አይደል? እኔ የምልሽ እንዴት ነው ቤት ውስጥ ስራ ምናምን እንዴት ነው ያግዝሻል? አልፎ ኧረ ከዚህ በኋላ ሁሌ ያግዛታለሁ። ከዚህ በኋላ የኔ ጌታ አስተካክላለሁ። ከዚህ በኋላ ምናምን ይጥላል
አንዳንዴ ከዚህ በኋላ ቀን በቀን እጥላለሁ። ሊጡም ይቦካ እንዳትረሳ። አቦኳል እንዳይቦካ። አሁን እንግዲህ እንደምታያት ነው። በኋላ ስትመጣ ትንሽ ሊደክማት ይችላል። ታዲያ ቢዩቲ ወልወላ የኔ ጌታ ለቀጣም ቆንጆ አድርጌ አዘጋጃታለሁ። በጣም ጥሩ። ግቢያችሁ ውስጥ ጥድ ምናምን አለ፣ ዛፎች አሉ። ይከርከሙ። እሺ እኔ አባት ይከርከሙ። አራላ ካብሽራባት ያዝግድ ማለት አይደለም እኔ ሁሉን አውቃለሁ ግን የማወራው አንድ ሰው ይጠቅማል ብዬ አምናለሁ አስብሻል ትኩረትን ቃል እኮ ከባድ ነው ፍቅር እቺ ስመጣ ገምስ ማለት ይሆን ማንደውል ኤክስ ቃችን ልንነሳ እሷ ልጅ ተቀጣለኩ ምን ዱርዬ ነች አምጣት ምትሸከም በርጫ ገዝታ አምጣ አላልከኝም እንዴ ገዝቻለሁ እኮ መልሷል ሰምተኛል በርጫ እኮ ነው ያልኩ ሰማው አይኔ ያለሱ የማይከፈተውን ጫት እኮ ነው ገዛውልህ ያልኩ ማንም ከሰነ ይልጥ ጫቱም ቢሆን ምን ማለት ወሩ 3 ጥላ ከሄደች ሴት ጫት አይሻልም አትንከል ያራዳ ልጅ ስራ ሰባት ቤቱ ሸገን ክፉማ ያውጠው ያደረ ያያት ፍቅር መርካቶ ላይ ተወልዶ አድጎ እዛች መንደር ኑሮው ግጥሙን የጸጋዬን የሎሬትን መርካቶ አባሽብሩ ድግሱ ለኔ ብጤ አይጠፋም የቀን ጉርሱ እቺ ደግሞ ለአንዳንድ ነገር ትሆንሻለች ነይነት ሳቢ ሰው አቺ ፕሊዝ ከእንደኝ ዛሬ እንዴት ነሽ እንዲበናሽ ደህናሽ ምንድን ነው ደግሞ ፊትሽ እንደዚህ ጥልቅ ብሎ ምሳል በላሽም እርግጠኛ ነኝ ለነገሩ ምን ከዚህ ሰውዬ ጋር ሆነሽ ምን ምሳል በላሽ ሰሚ ለምን ቤት ሄደን ቆንጆ ሼፍ የተሰራች ጥርስ በደስታ ኡፍ ገላገል ነጭ የቱርኮይን አለች እሷን ተተሽ የቱርኮይን ፊልማቸውን እንጂ አይናቸውን አላውቀውም ኤሊፍና ኩዚ ፊልሙ ላይ ምንም አለሽው እንሞክረዋ ኦኬ ካብሽራባት ያዝግድ ሰው ስል መጀመሪያ ማትሆንም ስል በቃ አታልቅስ ፈታ በታ ይሽን እስቲ ያዘር አይ ወንዶ ከአዳማ ዛፍ ላይ ትንጠላጠላለህ አይደል? ከአዳማ የመጣን ታክሲ ውስጥ የሶስተኛው ወንበር ላይ ልክ ቱልሊምቱን እንዳለፍነው ቆንጆ ሴት አይደለም እኮ ሽፍቶች አይደለም ክፉ ነገር አደጋ ደረሰ አደጋ አይደለም እኮ ምን ሂሳብ ከፍለህ እንደሷ ልክ የቱሉ ዲምቱ የክፍያ ጣቢያላ እሱ ልክ ልፍናለው ወያሉነት ዞር ከዛ ባትሪ ከጋቢኖ ጀርባ ባትሪ ጋር የሚቀመጠው ልጅ አለ እሺ በእግዚአብሔር ነገር ምን እኔ ምንም እንደሱ አትፈልግ ባትለኝ በሁሉም ባትለኝ እኔ አልነግርም ከአዳማ እንደዚህ በኖርኩ ምን አለ በኖርኩ እንደዚህ አዳማ መመለስ ናፍቆኝ እሺ ንገሪኝ ምንድነው እኔ ምንም አልነግርም ልክ በቃ ልክ እንዳለፍ ነው ማለት ነው የሆነች መጀመሪያ መነጽር አድርጋ ምናምን ከጋቢ ነው ጎና አይደለም እንደዚህ ነገር አይደለም ከአዳማ ወደ አይስለም ነው ማስተኝ ሉክ እንዴት የሚሸገነን ነገር ነው እኔ አልነግርም በቃ እኔ አልነግርም ሌላ ሰው ጠይቅ ከአዳማ ነው ያልከኝ ዲምቢ ልጠይቀዋለሁ እኔ አልነግርም በቃ ፍታሽ አልነግርም ምን አባ እየሰራ ነው በሬ ላይ አንተ ወጣ አይ ሽንት ቤት እንመጣለን ወረቀት እየለጠፍኩ ነው ማንን አራም ለማስባል ነው የሰው በር ላይ መታሰብ ነው እናንተ አራም ናችሁ ለማለት እኮ አይደለም ወረቀት ከሽንት ቤት ከፈለጋችሁ እንዴ ለኔም ለመጥ ጓደኞች ስልክ ሰጣቴንም እንጂ ድሮም አንተን የምታሰደኝ ማለት ነው ስታስመጥጥ ሰው እንደዚህ እንዳይል ከፈለክ በስትሮም እንመጣለን ትንሽ ሊያንታይ በስትሮ ንቀት ነው አበላም አጣራም እያልከኝ ነው አንተ በእና እሱን ለጥፍ ያለኝ ማ ሊዳ እሺ ምጠጠው የምር ነው ጥላኝ ሄዳ መቅረቷ ነው የምር
ነው ጥላኝ ሄዳ መቅረቷ ነው የምሯን ነው ጥላኝ ሄዳ መቅረቷ ነው የምሯን ነው ጥላኝ ሄዳ መቅረቷ ነው መስሎኝ ነበር የምትወደኝ መቼም ቢሆን የማትርቀኝ ደሞ ልቧ ላይ ነው ካላየኋት ማበዴን ኧረ ፍቅሬን ፈልጉልኝ ምክንያቷን ጠይቁልኝ እድሃለው እያለችኝ እንዴት ባንዴ ራቀችኝ የምሯን ነው ጥላኝ ሄዳ መቅረቷ ነው የምሯን ነው ጥላኝ ሄዳ መቅረቷ ነው የምሯን ነው ጥላኝ ሄዳ መቅረቷ ኧረ አባዬ በቃ ፒስ ፍጠሩ። ምንድነው እንደዚህ አይነት ነገር እንዴ? እናንተ ትልልቅ ሰዎች አይደላችሁ እንዴ? ኧረ አይመጣውም በዚህ እድሜ በእናትህ። ማ እኔ ኮረኔ ነኝ ፒስ የምፈጥረው? ይልቁን ስማኝ፣ ሂድና ይቅርታ እንድጠይቀኝ አድርግ። ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጠያይቋን አይቼ እሺ ልላት እችላለሁ። ሂድ ይቅርታ በይው በላ። ማ እኔ ይቅርታ ልጠይቅ? እሱን ለምን አይሞትም? ለምን እዚህ ድብና አይልም? አይናችን እያየ ይልቅ ስማኝ፣ ምን ትለዋለህ መሰለኝ? እዚህ ቤት ትልቅ ጸብ ሳይፈጠር ልብ በል ሳንጋደል ሰላም ይስጠኝ እኔ በሰላም ልኖርበት ጸብ ሳይፈጠር ብለህ ሂድ። ይኸውልህ እንደምትላት ጸብ ምን ያደርግልሻል? አንቺ ሴት አይደለሽ ወይ? ሰሞኑን ይህን ድሪል መስማት ከጀመርሽ ጀምሮ ጸባይሽ ትለዋውጣለህ። በጸብ ከሆነ ዋልሽ በላት። እሺ ምን አለ? እኔ ከአንቺ ጋር እንደዚህ ሰጣ ገባ ውስጥ መግባት መነዛነዝ አልፈልግም። ብቻ ያበደርኩሽን 500 ብር መልሽልኝ። በቃ እኔ ከአንቺ እሱን ፈልገው ነው ያለው። አሁን ጭራሽ ለ500 ብር አናፋ አይገርምም? እንደምትለው ምን ነው እንዲህ ለ500 ብር እንዲህ አኮበኮብክ በለው። ቦርሳዬን ይዘና ደግሞ ጥፍ አድርጌ 1000 ብር አድርጌ እሰጥሃለሁ። አፍህን ብቻ ያዝልኝ በለው። ሂድ ከቦርሳ ውስጥ 1000 ብር አውጣና አፉ ላይ ወርውር ቶሎ፣ አሁን በፍጥነት እንዳለችህ። ሲጀመር አንተ እንደዚህ ጸብ ምናምን የምትፈልገኝ እቁብ ሲደርስ ነው። የእቁቡን ገንዘብ ላለማምጣት ነው። ያው ያቺ 2000 ብሯ ማለት ነው። እኔ ኮረኔ ለገንዘብ ሊያውም ለማይረባ ገንዘብ ለካ በሱ ነው ፊቷን ኮሶ ስታደርግ የነበረ። እንካ ወስደህ አፍንጫዋ ላይ ተረውልኝ። እሺ እንካው ወስደህ ስጥልኝ። እኔ ሰላም ነው የምፈልገው በቤቴ። እሺ አረ ወይ ጉድ! እሺ ለማን ነው አቤት የምንለው? ለማን ነው? ይልቅ አንተ ተረጋጋ። ቶሎ ስልክሽን አውጪና ደውዪ። እየደወልኩ ነው። ስልኩ ምንም አይሰራም እኮ ዘግቶት እኮ ነው። ልባችን በዳዴ አስኬችን በዳዴ አታ ና ተለይ ሁኔታውን ታውቃለህ? አዎ ጠርንፉ ፉፍ ነው ሁኔታ። አሁን እሱ ላይ ምን ያስፈልጋል? መታወቂያ መያዝ። ኦኬ አለኝ መታወቂያ። አሳይ። ዋናው ነህ። የምንድነው ዋናው? መታወቂያ አሳያል። አሳየው። ምንድነው ዋናው ነህ? አሁን ይሄ ጥሩ ነው። እሺ ሌላ ምን ያስፈልጋል? ዲጂታል መታወቂያ አለኝ። ዲጂታል መታወቂያ አለ። አይ ጥሩ ነው። ግን ነው የምልህ ያለ ማንጃ ፈቃድ አይሆንም። እንዴ ለምንድን ነው ማንጃ ፈቃድ ሰጥቼሃለሁ እንዴ? ዋናው ነው ማለት ነው። አለኝ አሳያለሁ። ምንድነው? እሺ ማንጃ ፈቃድ አለ። ፓስፖርት ግድ ይላል። ፓስፖርት ግድ ይላል ነው። ምን ወደ ውጭ ሀገር ነው የምትወስኝ? የለህም። አንተ ዋናው ነው። አለኝ። ቆይ አሳያለሁ። ምንድነው? አለኝ። አሁን ሁሉ አሟልታል። ግን አንድ ነገር ይቀራል። ጫማ ሊሸት ግድ ይላል። ጫማ መሽተት አለበት ነው የምልህ። መሽተት እና በዛ ጀምር መጀመሪያ ይሸታል። እስቲ አፍንጫህንም ቆርጥ ለማለት ሙቀት አለው። ቆይ ሙቀትን አምጣው። ምች ነው አምጣው። አይሸትም። ስለዚህ አንተ ዋናው ነህ ማለት። እንዴት ነው የማይሸተው? ቆይማ እንዴ ወንድሜ ይሄ ይሸታል ወይስ አይሸትም? ምን አንዴ ይሸት አገፈገፈ። ልጁን ገደልከው። ምንድነው? ስለዚህ አንተ ማን ነው ዋናው? ቢገባ ጓደኝነታችን ነበር ይበልጥ። እጂን ብር አበደርኩ ብለህ መውጫ መግቢያ ሰላሜን ትነሳኛለህ እንዴ? ያሳለፍነው ነገር አይበልጥም እንዴ? ለዚህ ነው ብራው ሁለተኛ አጠገቤ እንዳትደርስ።
መንደ ተነስልኝ። እኔ ምንም ብትል ይቅርታ አላደርግልም። ተነስልኝ ሰውዬ ተነስልኝ። በሕግ አምላክ ማድረግ ይሻላል። በቃ ችግር የለውም ና ጅል እዚህ ጋር ነው። አንተ እስቲ ማን ነው? እኔ ቦክስ ቲክቶክ እያየ ነው። አዎ እና ደግሞ ታምራለች። አንተ ፎሎ አርጋታ አረኳት እና በእናና ሎጂ ነው የበለ ለምን ሃያ ተላት ልበላታ አይደለ ልጋብዝሽ ደጋኔ ደግሞ ልጋብዛ። አረ ሰው መጣ ተቀጣ ይታጠጥ ያምኔ እሺ እንዴ በእናና ልጋብዝሽ ወላታ ወይኔ የምትሄደው አረኛ ነን ቀርመን ያዘዝነው እንዴ ምንድነው? ኧረ ጉድ ነው ወይ እንዴ ታበቃን እንጂ ምንድነው የሚያደርገው? ፕሬስ ናቸው እነዛ ውጡ ምድር አጋሰ ውጡ ይቀር በለን እሺ ነኝ ግለሽ ውጡ ሳምንት ዳራቁት የአጋሰሶች ጅቦች ሃሎ አንተ መኪና ገዝተህ ክላክስ በማድረግ ያድሜ ታፏጫለህ መንገድ ላይ። እኔ ክላክስ ቦታው ጠፋኝ እንደ የሚረዳኝ አጥቼ እንጂ ማን ይርዳህ? ይኸውልህ አክስቴ ስፔን አለች አትረዳኝም። አጎቴ ደግሞ ደቡብ አፍሪካ አለ አይረዳኝም። እሰይ እንኳን አረዱ። አንተ ራስህ አትረዳኝም። አንተ መረጥ ግዴታቸው ነው። በቃ ሁሉም የራሱን ነው የሚኖረው። አረ እንደ ዘመድማ ግዴታቸው ነበረ። ግዴታቸው ቢሆን ኖሮ ማን ነው አንተ መክሰስ ደግሞ መፍትሄ ነበር። አልረዱኝም ብለህ መክሰስ። አረ በና ከያቲ አቅም እንኳን በቤቴ ውጪ ብላ ትለኛለች። እሺ ትልቅ ነገር እንደተጠየቀ ሰው እንትን ጥርስ ብሩሽ እኮ ነው አውሽኝ አልኳት። እምቢ አለች። ከፍቅረኛ አቅም እንኳን ያለኝን ነገር ሁሉ ሰጥቻት ምን ነበር እሱማ ምንም የለኝም። በቃ እሱን ሰጣት ነው ታዲያ። በቃ ተው አንተ ዋናው የሚጠቅመው እኔ ተራስ ከባሪ ነው ያጎት ልጅ አለ እኔ ሁነኛ ታላየለ ከሱ አቅም ራሱ ሰልፍ ያስቀድመኝም አይረዳኝም እኮ ነው እያልኩ ያለሁት። እኔ አይረዳኝም ምንም ልረዳህ እንትን ይዛል እንዴ ምስር ወጥ እንጀራ አላስኩና አትረዳኝም። በል ደግሞ እሄዳለሁ። በል እስከ እዛ ጎን ጠራኝሽ ና በል ና ሄሎ የኔ ማር ወይ ውዴ ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ እሺ አጠብቂኝ። አብረን እንበላለን ብዬ ነበርኩ። በቃ ራስን ጠብቅ። ገና 12 ሰዓት እኮ ነው። ወይ ለምን መክሰስ በልታ አትሄድም? የኔ ውድ አቀራርበሽልኝ ነው የተኛሽው? እዛው እኮ በልቻለሁ ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ የኔው ነሽ ውዴ ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ። ጠዋት እኮ ስወጣ ነግሬህ ነበር ውዴ፣ አልሰማኸኝም እንዴ? የኔ እናት ጠዋት ተናገርሽ፣ አሁን ትርጉም የለውም። አሁኑኑ ወደ ቤትሽ ነኝ። ቆይ አንተ ስታመሽ እኔ ምን ብዬሽ አውቃለሁ? እኔ እኮ ወንድ ነኝ እና ሴት ልጅ መዝናናት አያምራትም? እንደውም አልመጣም። እሺ ጠዋት ስትመጭ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ። ለምን? ይዘውሽ ወደ ቤታቸው እንዲሄዱ ነዋ። ይህች ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች። ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ። እናቶቻችን ከሌላ ወልደው ቢያመጡስ? አባት ሆዬ መንደር አቃጥሉ፣ ህዝብ ሊጨርስ ይችላል። የወንድ ልጅ ራስነት፣ የሚስት ዘውድነት እስከምን ድረስ ነው? ፎሎና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። ብሉ እንግዲህ ማነሽ እንጀራ ጨምሪላቸው። እማማ ወጦት በጣም ነው የሚጣፍጠው። እሺ እንግዲህ በደንብ ብሉ። ደጋሽ የደገሰውን መቼም ሲበሉለት ደስ ይለዋል። ማዘር የሚጠጣው ኃይል ኑራል። ውይ የኔ ልጅ እኔ አፈር ልብላ። ረሳው ኃይል እንካ። አረ ማዘር እኔ ጠላ አልጠጣም። ምን ጠላ ይቅርብኝ። አይ እናንተ የዘንድሮ ልጅ ስትባሉ በቃ መግደርደር ብቻ ነው አይደል? ልበል እንካ። በእውነት ማዘር የምሬን ነው። አረ ተው ትንሽ ፉት በል። ገብዣይና ማለት ነው ይሁና። አረ እንደዛ አይደለም። እኔ ጠላ የቤት ውስጥ ካልሆነ ጠጥቼ አላውቅም። ታዲያ ይሄስ የቤት አይደል? በዛ ላይ ደግሞ ማዬ ከሰማች ትገለኛለች። ማ በቀሉ ጓደኛ አይደለች እንዴ? የምን? አዎ እሷ ራሷን ባልወርቅ ቤት ጠበል ቀመስኩ ብትላት ደስ ነው የሚላት። አረ እኔ ግን ቢቀርብኝ ነው የሚሻለው። ልጄ የዝክር ነች አታሰክረን። ፉት በላት። ፉት በል ፉት በል ፉት በል ፉት በል ፉት በል። ጠጣኸው? አዎ። አረ ሰሙልኝ ጠላውን ጠጣው። ወይ ጉዴ! ምንድነው? ታውቆኛል
ነግሮኛል እኮ ልጁ ነው ገልባጭ ነው። ጭራሽ ጠላ ጭራሽ በእኛ ፊት ደግሞ እንኳን ቀምሶ አይቶ እንደማያቅ ሰው ይሆናል እንጂ። ኧረ እኔ አውቀዋለሁ። ከኛ ቤት ጀርባ ሰክሮ እየመጣ ሰፈር የሚበጠብጠው እሱ አይደል እንዴ? ራሳቸው አይደል እንዲጠጣላችሁ። ዝም በል ሀፍረተ ቢስ አይደል? እናቱ ደውሉለት ጉዷን ትስማ። ምን እንደውልላታለን? እዚሁ ጓሮ እኮ ነው ያለችው። በቀሉ አቤት። ኧረ እኔ ልጅሽ ጠላውን እያንቃረረልሽ ነው። ምን ሳይደበድበን ቶሎ ድረሺ። እንዴት ብሎ ነው የሚደበድበን? ተነስቶ መቆም ራሱ ከብዶታል እኮ። አንተ ውሻ በተከበርኩበት ሰፈር ልታዋርደኝ። ማን እንደምታስቢያለሽ? በአንድ ገጠራማ ስፍራ አንድ ጠንካራ ፈረስ ሳይሰለች ቀኑን ሙሉ ስራ ይሰራ ነበር። ዛሬ በጣም ነው የሰራሁት። ምናልባት ነገ እረፍት ማድረግ ሳይኖርብኝ አይቀርም። ለምንድን ነው እንደዚህ ልከመጀግ ነው? ትንሽ እረፍት ስለሚያስፈልገኝ ነገ አለቃን የተወሰነች ስራ እንደሚሰጠኝ ብቻ ጠይቀዋለሁ። ዛሬ ሰማሁትን ብነግርህ አታምነኝም። ምንድን ነው? ፈረስ እዚህ መኖር ፍላጎት የለው። አለቃ እንደማይፈልገውና ነገ እቅድ አውጥቶ ሌላ ቦታ እንደሚልከው ነገረኝ። ምን? ዜናውን ሰምተሻል? ኧረ እኔ ምንም ነገር አልሰማሁም። ፈረስ ከዚህ ከተማ ሊጠፋ ነው። ምክንያቱም አለቃ ምግብ የሚባል ነገር እየሰጡ አይደለም። ያለ እረፍት እንደሚሰራና እንደሚያሰቃየው ነገረኝ። ምን ትይዋለሽ? መጣሁ። ምን ሆነሻል? ፈረስ የመጥፋት እቅድ እየጠነሰሰ ነው። አለቃ በራብና በጥማት ሊገለው ስለሆነ ነገ በጠዋቱ ሊጠፋ ነው። መች ጨረስኩኝ ነው አለቃ። ይህንን አታምንም? ምንድን ነው? ፈረስ አለቃው ቀን በቀን እንደሚደበድበውና ለሁሉም ነገ ጠዋት እንደሚጠፋ ተናግሯል። ምን? እኔም ሲነገረኝ እንደዚህ ነው የደነገጥኩት። ጋሼ ግባ። ምንድን ነው በዚህ ሌሊት አሯርጦ ያመጣ? ጋሼ ያንተው ፈረስ ሊሸጥ እቅድ አውጥቶላል። ነገ በጠዋቱ ሁሉንም እንስሳት ይዞ ከዚህ ስፍራ ለመጥፋት እቅድ አውጥቶላል። ፈረስ ለጓደኞቹ ያጋራው ስለ ነገ ትንሽ ረፍት ነበር። ይህ የሚያሳየው የሰው ልጆችን መራር እውነታ ነው። ሰዎች እናንተ ፊት ለፊት ሊያስመስሉ ይችላሉ፣ ነገር ግን ከእናንተ ጀርባ መቃብርም እየቆፈሩላችሁ ሊሆን ይችላል። ማሚዬ እንዴ አየ ዝንተ ጊዜ ሰላም ነው? እንዴት ነው? እናንተ ናቸው? ምንድነው? እናንተ ናቸው? ማሚ አንድ አውርቼ ነው ታሺ። ምንድነው ትላለህ እንዴ? ገናች አንድ ፍሬ ልጅ እኮ ነች። እናት ነች ትለኛለህ? ምን አንድ ፍሬ? እና ታዲያ አንድ ፍሬ ታዲያ አይከብድም? በሁለት ፍሬ አንተ አታፍርም? ምን የሚያክሉ ሴትዮ ጨክነህ ታሽኮረምማለህ? ብቻ ስማለሁ ብለህ አፍነህ እንዳገላቸው በኋላ። እሱም አለ እኔ ግልግል ነበር። እኔም ውርሴ ኖርሽ አለሜን ነበር የማየው። በእናትህ ውርሴ ምንድነው የምትወርሰው? ከዚህ ሴትዮ ምንድነው የምትወርሰው? 2 ቤት 7 መኪና የምግብ ባህል አዳራሽ መጠኑ ያልታወቀ በጣም ብዙ ገንዘብ እያልኩ እኮ ነው። እንዴ ሁሉ ነገር ሴትዮ አላቸው ነው የምትለኝ? አላቸው። እኔም አላውቀውም። ከዚህ በላይ በጣም ብዙ ነገር አለ። እንዴ በጣም የሚገርም ነው። ከየት አመጣችሁ ባኬን ሙላ በዚህ ለጋ እድሜዋ? ሲጀመር ፍቅር ሳይሆን ገንዘብ ሳይሆን ፍቅር ነው የሚያኖረው አይደለ? አሁን ትሄድና ማለት ማሚዬ ሶሪ ትልኛለሽ። ሶሪ ብለኸኝ ነው ማሚዬ። በጣም ሶሪ፣ በጣም ይቅርታ። ሰማው ብዙ ነገር ጉልበት ልስም ነበር፣ ግን ለይቅርታው ሲባል ጉልበት ሳይሆን እጅ ነው ስመው ማሚዬ። ስዊት ነህ። ቀለደች። ሰማህ አይደል? ካንቺ በላይ ስዊት፣ ካንቺ በላይ ጣፋጭ አለ ማሚ። ምን አይነት ውበት ነው! ምን አይነት አቋም ነው! ስንት ልጅ ሀገር የሚመኘው አቋም እኮ ነው። ማይ ጋድ ሽቶዋ ራሱ ካንቺ ነው እንደ የተሰራው ሽቶ። አንተ ተው እንጂ ምን ሆነ ነው? የምር ደስ ይላል። አሪፍ ሰው ነው። ከመሆን ስዊዲ። አሁን ከዚህ በኋላ አፍንጬ እንዴት ነው የሚያሸተው? ጠረንሽ እኮ ልቤ ድረስ ገብቶ ነው እየተሰማኝ ያለው። ልቤ በሐሴት እየመታች እኮ ነው። እባክሽ ልቤ አትምቺ ቢያት፣ ተረጋጊ ቢያት። እኔ የምልህ አየ እንዴ ሳምሪ እንዴት ነች? ደህና ነች? ሳምሪ ማን ደግሞ ሳምሪ ክላስ ምናምን አለች። አረ ተረጋጊ። እህቱ ነች ማሚዬ። በልብ ድካም ደግሞ ድፍት እንዳትይብኝ የኔ ቆንጆ እህቱ ነች። እሺ ነኝ ሄዳችሁ በቃ ቻውሽ ባይ። በቃ ማሚዬ ሲደብርሽ ምናምን ኮልሚያ ደውይልኝ። 7 መኪና እሱ ለገንዘባ ብሎ ነው የቀረባት። እኔ 7 ትወልዳለሁ ከሱ። የሱያ ሞቲቬሽን አያነቃኝም ለምትሉ ነው ዛሬ። ያው ጂም ወጣው ነኝ። አንተስ ጂም አትሄጂም? አትሄዱ። እኔም ሻይ ቅጠል ልገዛ ነው። ቅርሳ መርማሪ መቅረስ ነሽ? አዎ ሰላም። ከ3 ወር በኋላ ማገባው ባላለኝና ለኔ ጥሩ ነው መጥፎ ነው የሚለውን ታረጋግጪልኝ ነበር። ችግር የለውም። ስራውን እሰራዋለሁ። 2 ቀን ስጪኝ።
ሰላም ነው አቶ አሸብር እንዴት ነህ? ኤዶም የቀጠረችኝ ዌዲንግ ፕላነር ነኝ። አንዳንድ ለሰርጉ የምትፈልገውን ነገር ያው ጠይቀህና ልጻፋቸው ብዬ ነው። አረፈድኩብህ አይደል? በእናትህ መኪና አጥቼ እኮ ነው በታክሲ። ሲሪየስሊ በታክሲ ነው የመጣሽው? አዎ። ደውለሽ ብትነግሪኝ እኮ ቪኤት ልክልሽ ነበር። ደስ ይላል ደስ ይላል ያሰብ አንተ ለዲኮሬሽኑ ምን አይነት ከለር አበባ ነው የምትፈልገው? ላይክ ዚስ ደስ ይላል። አሽ ሲስኪ እንዴት ነው የምታምሪው? ስለ አበባው ከለር ልንገራት። ቅርታ ስክሪን እኮ አይፎን 12 በዚህ ሰዓት የሚይዝ ሰው አለ? አሁን ያለው የኔ ቆንጆ እቺ ኤክስትራ ነች። ያዣት አይፎን 15 ነው። ያ ይገባሻል። ደስ ይላል። ከባት ቆንጆዬ ሴት ህይወቴ ውስጥ ብትኖር ደስታዬ እንዴት ሙሉ እንደሚሆን። አንዴ መሄድ ያለብኝ ቦታ አለሽ። ደስ ይላል። እንዴት ነው ባሌን አገኘሽው? አዎ አግኝቼው ነበር። እንዴት ነበር? ባጭሩ የቤተሰብሽን ያንቺን ገንዘብ በልቶ ሊያበልጥ ነው። ላንቺ አይሆንሽም፣ ይቅርብሽማ። ደስ ይላል ደስ ይላል ያሰብ። እሺ ክቡራን ተመልካቾቻችን የዛሬው እንግዳችን ፌሚኒስቷ ቦርዲ ነች። ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታስጨብጩልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾቻችን የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ ሌት ሚ ጌት ማይ ፖይንት። አሁን እኛ ዓላማ ምን መሰለ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሐሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶችን ለጋብቻ የሚጠይቁበት ምናምን። ያ ለክብራችን ስለማይመጥን እንደ ሐሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ፣ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀልዱን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥል። ያው ሌላው ዝበይ ያሙዳ ልጅ የቆረቆ እንዳለቃ ሚል ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥል። እንዴት እንደዚህ ታወራኛለህ? ላይ የመጣ እኮ ነው። እናት ነፍሰ በላው መጣ። ምን ይሻለናል? ምን ካለው እናት ምን ይሻላል? የሞተን እናስመስል እንዴ? ይሻላል እንደዛ። ታይገለን የሞተን እናስመስል። እሺ ቦታ ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁሊት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነ ነገር ነው። እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ራስ ላንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው አንተ ነው እንጂ የሚያወራው ራስህን አታውቀውም እንዳንተ። አረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማውን ሙሉ እኮ አንተ ነው የገለጸው። ችግር ፊት ምናምን አለ እኮ። ማን ነው ችግር ፊት? ከኔና ካንተ ስለንተ አለ ያወራ። ማን ነው በችግር ይጠበሰው? ከኔና ካንተ የብብቱ ሽታማ ይወራ። እንደውም ስገምቱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት ብብት? ስለብብት ተው ሰመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እኔ እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስመጥራት ነው የቀረው ልጁ። አንተ ነው የገለጸና ነገር ከፈለክ ነው ና አንጠይቀው። ወንድሜ ስለማን ነው ያለው? ይወራይ ነበር ስለማን? አትንተባተብ። ስለማን ነው ስታወራይ ነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው አይደል? ለማን ይሆናል? ስላንተ ነው አንተ። ሰላም ወደ ቴሪዮስ ቤተሰቦች እንደምን አላችሁ? ዛሬ በማህበራዊ ትስስር ገጽ እየብዛ ስላለው በፍቅር በእምነት በዕዳ በቤተሰብ ተጎድቻለሁ ምናምን የማለት የተጎጂነት መንፈስ የተሰበረ ብርጭቆ የጠወለገ አበባ የወደቀ ሳር ምናምን ፕሮፋይል ምናምን የምታደርጉ ሰዎች ያው ደስ አይልም አይነፋም ለማለት ነው። ምናልባትም ደግሞ እውነታው እሱ ላይሆን ይችላል እና ሐቂቃው አሁን ሶስታችን የቴሪዮስ አባላ ጎጆዎች ነን፣ ክፉዎች ነን፣ አረመኔ የሚባሉ ሰዎች እኛ ኢንዲኬት ያደርገናል ያመለክተናል። እና ብዙም እንደዚህ ተጎዱ አይነፋም። ግን እኛ ሶስታችን ታምናለህ። እስቲ ሌሎቻችሁም ወንዶችም ሴቶችም እያመጣችሁ እነማን ለማለት ያህል ነው። አይነፋም። ሰብሪ ጋር ደወልክላት እንዴ? ሰብሪ ጎርታኛለች። እሷ ማለት ነው በመልካም ቀን ውስጥ የነበረች ክፉ አጋጣሚ ነች። የጮቃ ውስጥ እሾህ ግን ሰውና ታውቃለህ። ያውቀዋለሁ ማለት አይቻልም። ከባድ ነው። በምን ተጣጣችሁ ነው እንዴ? በሲንግል እየጠጣን ነበር። ቦኑ አጭበርብረኛል ብላ እዛው አንድ ጃምቦ ዘች። ኧረ ሲንግል ነበር ለካ ጃምቦ ልቀወይ ነው። ጠበስ ዘፈጠነ እንጂ ሰብሊታታል ቦሸራ በላት እናቴ ትሙት። ወይ እንዴት እናደረገች እቺ አረመኔ። ድሮ በጣም አከብራት ነበር። አሁን ግን እፈራታለሁም ጭምር። ወዳጅ የሚታመነው በምግብ ብቻ ነው። ሌላ ነገር ከሆነ እረፍ እንዳትልከው።
እንደምፈልጋት እያወቀ ሄዶ እሷ ጋር አንጸባረቀ። ህዝቤ ሆይ ፍረደኝ፣ የማን ነው ጥፋቱ? እድል ማፈልገው መውጋት ነው ብብቱ። ከሷ ነው ጥፋቱ እንዳልል ሁለቱም አናታም ጠንበለል አይደለም ያንተ የላሞት ነው እንዴ? የጤፎት ነው እንዴ? እኔ ለሰባ ጎቢ እኔስ ብት ያራዳሪ ቤሌቶን አውጥቼ ብልሽ ታሳሾፋችሁ። ቬናው በዚህ ቬናው በዛ ቾቾር አላሉ። ኧረ ጉዴ ይመችሽ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ፍቅር ፍቅር እሺ ጸምጸምሽ፣ ፍቅር ፍቅር እሺ ጸምጸምሽ። ምን እሺ ብራዘሪ? እሺ እንኳን ሰላም መጣ። የደንብም አለ የሻማም አለ። ገንዘብ ገና ለጊዜው የለኝም። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ያንተ የላሞት ነው እንዴ? የጤፎት ነው እንዴ? ብራዘሪ ዘለግላገው ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስል ላመጣጡ እንዴ? ብራዘሪ ላወራብሸው ላከራውዶ እንዴ? ብራዘሪ Madeira, Manchester, Madrid, Turin to Manchester again. Breathed in red. Restored to this great. አሁን ደግሞ አላማ ምንድነው? ጆን ፎር ፕሬዝዳንት። ብልጽግና ምንድን ነው? በጣም ነው ሞዳቸው አስቴርዬ በጣም John for president. Yes, John for president. ብልጽግና ምንድን ነው? No president, no politica brother. John TikToker, John rapper. Do you want me to rap for you? ኢትዮጵያ ውስጥ አንድ መንግስት ነው ያለው፣ እኔ የመራው መንግስት። ቆየ እኮ ይሄ ልጅ ቆየብኝ። በጣም ይቅርታ ወንድም ጥላ እኔ እኮ እናመሻለን ብዬ አንድ ሸሚዝ እየወጣሁ ቦርሳ ሙሉ ልብስ የሆነ የተከፈተ አዲስ ሪዞርት አለ እዛ ከቀርቀሞ ጋር ኖ አይደለም። ምንድን ነው ታዲያ? ስማኝ ታውቃለህ፣ ፋዘሬ ካረፈ በኋላ 40 ማውጣን ለቤቱ ያለሁት ወንድ ልጅ እኔ ነኝ። እሱ አቁሞ የሄደውን ስራ ማስቀጠል ያለብኝ እኔ ነኝና ማስቀጠል ያለብን እኔ እና አሁን ከሀገር ልንወጣ ነው። አንድ 3 ሀገራት ላይ ዞሬ ስራውን አስቀጥዬ እመጣለሁ። ልንዞር ነው። በቃ ልሰናበት። ቻው። አብረን አይደለም እንዴ የምንሄደው? ለስራ እኮ ነው። ለስራ አባትም ያንተ ነው። አይዞን ተው እንጂ ሰው ሲሞት ስሙ ከመቃብር በላይ ይውላል። ያንተ አባት ስሙን ብቻ አይደለም ከመቃብር በላይ ጥሎ ሄደ። ነፃ ቪዛ፣ ፍሪ ትኬት፣ ዓለምን የምትዞርበት። አይዞን እንዴ ለስራ እኮ ነው። አዎ ለስራ ነው። ገባኝ። እናንተ ምን አሰብክ? እኔ ምን አስባለሁ ብለን የኔው አባት ከጡረታ በፊት አስጀምሮ ያልጨረሳቸው ሲቃ ሰቆቃና ችግር አሉ። እነሱን አስቀጥላለሁ። አንተ አባትን ቢዝነስ አስቀጥል። አይዞን መቼ ነው መጀመሪያ የምትሄደው? የት ነው? ስዊድን። በጣም ጥሩ። እኔ እንግዲህ አንተ አለ ብዬ በአንተ ስም ነው የምነግደው። ስራ እንደሚሉ ሰው አምስቼ የምገባው። አሁን ቤት ውስጥ ስውል ካየኝ ይገለኛል። አዎ ይሄ ሰውዬ ይገለኛል። በእጁ እንኳን ባይነካኝ
ከስለት በላይ በሚዋጉ ስድቦቹ ወጋግቶ ይገለኛል። ስለዚህ አንተ እግር ስዊድን እንዳረፈ እኔ ዱካ ማክስቴ ጋር ሄዳለሁ። ለሎተር እዛ ቆያለሁ። ቀጥሎ ነው የምትሄደው? አሜሪካ። በጣም ጥሩ። ልክ አንተ እግር አሜሪካ እንደረገጠ እኔ ሰንዳፋ በቃ ያጎታለኝ እዛ ሄጄ 2 ወር እቀመጣለሁ። ቀጣይ ነው የምትሄደው? አውስትራሊያ። ልክ አንተ እግር አውስትራሊያ እንዳረፈ እኔ ሱሉልታ ግብርና የሚሰራ አጎታለኝ እሱን ከብቶች ያግዳሉ እዛ ሄጄ እንግዲህ ከዛ አብረን እንመለሳለን ከ6 ወር በኋላ እንጂ ይገለኛል። ደውል በቃ የቤት ኪራይ እሺ እንቆይ ልቀንሰው። ምንድነው 60 ብር ይጎላል እኮ። አዎ እና ለምንድነው? ባለፈው ማብራት አልጠፋም ሲገባ ደግሞ ከነ ማብራት አልነበር። አዎ ሻማና ከሰል ገዛውበት። ኧረ እባክህ። ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል። እንደውም 80 አድርገህ ነው የምትሰጠኝ እንደዛ ከሆነ። አዎ እንዴ መጥቼ ጠጣው አለፈው። አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ። እንዴ ይቀልዳል እንዴ? አምጣው እባክህ። ምን አይነቱ ነው? ሄሎ ወይ ፍቅር። አዎ ተኝታለች። አራት ሰማኝማ ነገ ጠላ ቤቱ ጋር ሄደ። በጣም ነበር ደስ የሚለኝ ዛሬ ውሎ። ሰክሬ ብዙ ቀባጣው ከምት እኔ እንዴት ደስ እንደምንላላት ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨው።